ሃይ ጋይስ እንዴት ናችሁ? የ2019 ኢንትራንስ ተፈታኝ ከሆናችሁና በክረምት ውስጥ ምንም ሳላጠና አዲስ አመት ደረሰ ያላችሁ የተጨነቃችሁ ከሆነ ይሄ ቪዲዮ እንደሚጠቅማችሁ አልጠራጠርም። ሶስት ከመጨረሻው ድረስ እዩት። እንግዲህ እኔ የ2016 ክረምት ላይ ማለትም 2017 ኢንትራንስ ተፈታኝ ስለነበርኩ ክረምት ላይ ያደረኩት ነገር እና የጠቀመኝን እናንተ ደግሞ በቀራችሁ ጊዜ ውስጥ እንግዲህ አሁን ዛሬ ነሐሴ 13 ነው። ሶ ኦልሞስት አብዛኛው ክረምቱ ሄዷል ብላችሁ ልታስቡ ትችላላችሁ። ግን በቀራችሁ ጊዜ ውስጥ ኢፌክቲቭሊ ምን ያህል እና ምን ፖርሽን ብታጠኑ ለቀጣዩ ዓመት እንደሚጠቅማችሁ ከራሴ ኤክስፒሪየንስ ነው ሼር የማደርጋችሁ ማለት ነው። 574 ነበር የኢንትራንስ ውጤት አምጥቼ የነበረው። ሶ ከዛን አንፃር ምን አይነት ነገሮች ለእናንተም እንደሚጠቅማችሁ ሼር አደርጋችኋለሁ ማለት ነው። ሶ በተቀረው ጊዜ ውስጥ ጥሩ ይሁን የነበረው ከዚህ በፊት ክረምቱ ሲገባ ጀምራችሁ ከሆነ ከ9 እስከ 11ን ጨርሳችሁ ብትገቡ ጥሩ ነው ብዬ አስባለሁ። እኔም እንደዛ ስለነበር አድርጌ የነበረው ከመጀመሪያው ክረምት ጀምራችሁ ከሆነ ማለት ነው። ነገር ግን እስከ ዛሬ ድረስ ምንም ሳትጀምሩ ከዛሬ ቀን ጀምሮ ከሆነ የምትጀምሩት ሪኮመንድ የማደርጋችሁ ነገር ቢኖር ምንድነው 9ኛ ክፍልና 11ኛ ክፍል ቶፒኮች በጣም ሪሌትድ ስለሆኑ የ9ና የ11ን እንድታጠኑ ነው። ሶ እንዴት ነው የምታጠኑት? ፎር ኤግዛምፕል ለምሳሌ ኬሚስትሪ ከሆነ የ9ኛ ክፍል ኬሚስትሪ ከአንድ ዩኒት ውጪ ዩኒት 4 ስቶይኪዮሜትሪ ካልተሳሳትኩ ከሱ ውጪ ሌሎቹ ቶፒኮች እንዳለ 11ኛ ክፍል ላይ በሰፊው ያሉ ናቸው እንጂ የተለየ ነገር የለውም። ሶ ዋት አይ ሪኮመንድ ኢዝ 9ኛ ክፍል ላይ ትሄዱና ዩኒት 1 ብላችሁ ትጀምሩታላችሁ። ልክ እሱን ስትጨርሱ ዩኒት 1 ከሱ ጋር የሚመሳሰሉን የ11ኛ ክፍል ቶፒክ ሄዳችሁ እንደገና ከቨር ታደርጋላችሁ ማለት ነው። ሶ ልክ የ9ኛ ክፍል እና የ11ኛ ክፍል የሚገኙት ተመሳሳይ ቶፒኮችን ከጨረሳችሁ በኋላ ኢትዮማትሪክ አይነት አፕሊኬሽኖች ላይ ሄዳችሁ በዛ ግሬድ እና በዛ ቻፕተር ሁለቱም ጋር በግሬድ 9ም በግሬድ 11ም እዛ ቻፕተር ያጠናችሁ ቻፕተር ጋር ሪሌትድ የሆኑ ጥያቄዎችን እየሰራችሁ ትሄዳላችሁ ማለት ነው። ሶ ይሄንን በጣም ሃይሊ ሪኮመንድ አደርጋለሁ። ሶ በተቀራችሁ ጊዜ ውስጥ እያንዳንዷን ቀን ከፋፍላችሁ በሰዓቱ ጊዜያችሁን ታይማችሁ ማኔጅ አድርጋችሁ ፕሮፐርሊ ከተጠቀማችሁ 9ና 11 በደንብ መጨረስ ትችላላችሁ ብዬ አስባለሁ። ይሄን ማለት ከቻላችሁ 10ኛ ክፍልን ከ12ኛ ክፍል ጋር ደግሞ እሱ ሪሌት ስለሚያደርግ ቀጣይ ዓመት ስትጀምሩ 10ኛ ክፍልን ከ12 ጋር ደግሞ ሪሌት እያደረጋችሁ ትሄዱና ከዛን የሆነ ጊዜ ላይ ደግሞ መልሳችሁ የ9ና 11 ሪቫይዝ ታርጉታላችሁ ማለት ነው። ሶ በዚህ ወይ ጥሩ ይሄድላችኋል ብዬ አስባለሁ። እና ግን ሁሉ ጊዜ ቢሆን አንድ ቻፕተር ስትጨርሱ ሪሌት እያደረጋችሁ የ9ን አጥንታችሁ ከዛ ከ11ኛ ክፍል ጋር የሚመሳሰለው ሪሌትድ የሆነውን ካጠናችሁ በኋላ ጥያቄዎች መስራት እንዳትረሱ። ለኤስኤቲ እና ለእንግሊሽ ደግሞ እንደ ሌላው ትምህርት መጽሐፍ ገልጣችሁ የምታጠኑት ነገር ሳይሆን ጥያቄ መስራት ስለሆነ የምትለማመዱት ካሁኑ የተወሰነ ቀናቶችን ከኖርማል ለማትስ ለፊዚክስ ለባዮና ለኬሚ ከምትሰጡት ውጪ የተወሰነ ቶፒክ ቀናቶችን ለእንግሊሽ እና ለኤስኤቲ አሳይን አርግታችሁለት ጥያቄዎችን ፓስት ኢንትራንስ ኤግዛም ኩዌሽኖችን ማለት ነው 2008 ጀምሮ ያሉትን እየሰራችሁ ብትመጡ በጣም አሪፍ ነው። ግን ከኋላ ከምትጀምሩ ከፊት ጀምራችሁ የ2017 16 15